አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ ፕሮግራም አገደች። ሰላም ውድ ቤተሰቦች፣ ውድ ቴክ ነኝ። ዛሬ ዓለም አቀፍ የሆነ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ እንድትከታተሉ እንጋብዛለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ አሁን የደረሰን አስቸኳይ መረጃ እናሰማችኋለን። ዩናይትድ ስቴትስ ኦፍ አሜሪካ በየዓመቱ የምታካሂደውን በሚሊዮኖች የሚቆጠረውን የቪዛ ሎተሪ ፕሮግራም ላልተወሰነ ጊዜ ማገዷ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ውሳኔ ያስተላለፉት ባለፈው ሳምንት በብራውን ዩኒቨርሲቲ የተፈጸመውንና የሁለት ሰዎች ሕይወት የቀጠፈውን የጅምላ ጥቃት ተከትሎ ነው። ጥቃቱን ፈጽሟል ተብሎ የተጠረጠረው የ48 ዓመቱ ፖርቹጋላዊ ክላውዲዮ ኔቭስ ቫለንቴ በፈረንጆቹ 2017 የዲቪ ሎተሪ አሸንፎ ወደ አሜሪካ የገባ መሆኑ መረጋገጡን ለውሳኔ መነሻ ሆኗል። ተጠርጣሪው ግለሰብ ከዩኒቨርሲቲው ጥቃት የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር የሆኑትን ኒኖ ሎቬሮን ሳይገል እንዳልቀረ የሀገሪቱ ባለስልጣናት ያምናሉ። ተጠርጣሪው ባለፈው ሐሙስ ዕለት ሞቶ መገኘቱ ይታወቃል። የአሜሪካ የሀገር ውስጥ ደህንነት ሚኒስተር ክሪስቲ ኖም በሰጡት መግለጫ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ፕሬዝዳንቱ መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ ተደርጓል ብለዋል። የተከበራችሁ ኢትዮጵያውያን፣ ሀገራችን ኢትዮጵያ የዚህ ፕሮግራም ዋነኛ ተጠቃሚ እንደነበረች ይታወቃል። ይሁን እንጂ ፕሮግራሙ ከዛሬ ጀምሮ ላልተወሰነ ጊዜ መታገዱን ተገንዝባችሁ ዲቪ ደርሶሃል ወይም ደግሞ እናስጀምራችኋለን በሚል አጭበርባሪዎች እንዳትታለሉና አስፈላጊውን ጥንቃቄ እንድታደርጉ መልእክታችንን በዚሁ እናስተላልፋለን። የዲቪ ሎተሪ ፕሮግራም በየዓመቱ በአሜሪካ ስደተኞች በቂ ድርሻ ለሌላቸው ሀገራት 50,000 የቪዛ እድሎችን የሚሰጥና ለዜግነት በር የሚከፍት ፕሮግራም እንደነበረ ይታወቃል። ይህን መረጃ ያገኘነው ከቲክቫህ ኢትዮጵያና ከቢቢሲ ነው።